ዘማሪና ሙዚቀኛ እንደመሆኔ መጠን በቤተክርስቲያን ውስጥ ከ8 ዓመት በላይ ሙዚቃ በመጫወት ወይም ኪቦርድ በመጫወት አገልግያለሁ። በእነዚህ ባገለገልኩባቸው ዓመታቶች ውስጥ ከብዙ ዘማሪዎች ጋር የተለያዩ ቤተክርስቲያኖች በመሄድ ኪቦርድ በመጫወት አብሬያቸው የማገልገል እድልን አግኝቻለሁ። ዛሬ ይህንን ሐሳብ ያነሳሁበት ምክንያት ሙዚቀኝነትንና አሁን ያለበትን ሁኔታ ጥቂት ለማንሳት ስለፈለኩኝ ነው። በተለይ ከቅርብ ጊዜ ወዲህ ብዙ የባንድ ሙዚቀኞችን መስፋፋት ምክንያት በማድረግ በጣም ብዙ አዳዲስ ሙዚቀኞችን እያየን እንገኛለን። እንግዲህ ከቅርብ ዓመታት ወዲህ የባንድ ሙዚቃ በቤተክርስቲያን ላይ በጣም እየተለመደና እየተስፋፋ እንደሆነ ሁላችን የምንመለከተው ጉዳይ ነው። በጣም በብዙ ቪዲዮዎቻችን ላይ ብዙ ባንዶችን እየተመለከትን ነው። ስለዚህ ይሄ ደግሞ የሙዚቃችንን እድገት በደንብ ከፍ እያደረገው እንደሆነ እያየን እንገኛለን። እንዲሁም አዳዲስና ወጣት የሆኑ ትንንሽ ልጆች የሆኑ እንዲሁም በጣም ጎበዝ የሆኑ ሙዚቀኞችንም በዚህ ውስጥ እያየን እንገኛለን። ስለዚህ ይሄ በጣም ደስ የሚያሰኝ ሊቀጥል በሚገባ በሙዚቃችንም ላይ ትልቅ ለውጥ ሊያመጣ የሚችል ነገር እንደሆነ አምናለሁ። በጣም ደስ የሚያሰኝ ነገር ነው። በተናጠልም ቢሆን ብዙ አዳዲስና አዳጊ ሙዚቀኞችን እየተመለከትን እንገኛለን። በጣም ትንንሽ ልጆች ሲጫወቱ በቤተክርስቲያን መድረክ ላይ እያየን እንገኛለን። በጣም ብዙ ታለንትድ የሆኑ በጣም ጎበዝ የሆኑ ሙዚቀኞችን በተለይ ኪቦርድ የሚጫወቱ ሙዚቀኞችን እየተመለከትን እንገኛለን። ይሄ በጣም ደስ የሚያሰኝ እንደ ቤተክርስቲያን በዚህ አገልግሎት በሙዚቀኝነት አገልግሎት አቅጣጫ አዳዲስ ትውልዶችን ብዙ ሙዚቀኞችን ቤተክርስቲያን እያፈራች መሆኑ በጣም ደስ የሚያሰኝ መልካም የሆነ ነው። ዛሬ በዚህ ቪዲዮ በቤተክርስቲያን ውስጥ ስለሚጫወቱ ሙዚቀኞችና በእነሱ ላይ ስለምናያቸው አንዳንድ ያልተገቡ እንቅስቃሴዎች እንዲሁም ስለ ሙዚቀኞች ባህሪያቶች ጥቂት ሀሳቦችን የምናነሳ ይሆናል። በተለይ ሙዚቀኞች የሆናችሁ እንዲሁም ደግሞ ወደ ሙዚቃ አገልግሎት ውስጥ ለማገልገል የምትፈልጉ ሰዎች ካላችሁ ይህንን ቪዲዮ ብትመለከቱ በጣም ይጠቅማችኋል ብዬ አስባለሁ። አብራችሁ ይቆዩ። ሰላም፣ ዘማሪ ሄኖክ እባላለሁ። በዝማሬ አገልግሎት መንፈሳዊና ቴክኒካዊ ፓርት ላይ እያነሳን የምንማማርበት የምንወያይበት መንፈሳዊ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ አድርጋችሁ እንድትጀምሩ እንዲሁም ደግሞ ላይክ እንድታደርጉ ያላችሁን ሀሳብና አስተያየት በቪዲዮ መጨረሻ ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። አብራችሁ ይቆዩ። በመግቢያ ላይ እንደነገርኳችሁ እንግዲህ ከ8 ዓመታት በላይ በቤተክርስቲያን ውስጥ ኪቦርድ በመጫወት አገልግያለሁ እና ባገለገልኩባቸው ጊዜያቶች ውስጥ በጣም ደስ ከሚል ነገር አንደኛው ምንድነው ጌታን እንደማገለግል ሁልጊዜ አስባለሁ። በጣም ደስ ብሎኝ በአገልግሎቴ በጣም ወድጄው ሙዚቃ መጫወትን በጣም ወድጄው ለረጅም ዓመታት ሳገለግል ቆይቻለሁ። በቤተክርስቲያን ውስጥ ያለ ሙዚቀኝነት አገልግሎት እንደሆነ ይሄንን ማሰብ አለብን። አገልጋይነት ነው። በቤተክርስቲያን ውስጥ ሙዚቃ የሚጫወት ሰው እግዚአብሔርን የሚያገለግል አገልጋይ እንደሆነ ይህንን በጣም ራሱን መቁጠር አለበት። ይህንን ማመን አለበት። ዘማሪውን የሚያግዝ ከጀርባ ቆሞ የሚያግዝ ሙዚቀኛ ሳይሆን ለህዝቡ ከጀርባ ሙዚቃ የሚጫወትላቸው ሰው ሳይሆን የሆነ ደጋፊ አገልጋይ ሳይሆን ራሱን ችሎ እግዚአብሔርን ለማገልገል የቆመ ሰው እንደሆነ ይህንን ሁልጊዜ ራሱን መቁጠር አለበት። ሰዎች ምናልባት አንዳንድ ጊዜ እንደዚህ ላይመለከቱት ቢችሉ እንኳን ራሱ ግን እግዚአብሔርን ሊያገለግል እንደቆመ ሰው ይህንን በጣም እርግጠኛ ሆኖ ማሰብ ይኖርበታል። ከቅርብ ጊዜ ወዲህ በተለይ ኪቦርዲስት የሆኑ ሙዚቀኞች በቤተክርስቲያን መድረክ ላይ የሚያደርጉት እንቅስቃሴ አለና ደስ የማያሰኝ የሚረብሽ እና ደግሞ በጣም በሚያሳዝን ሁኔታ አዳዲስ የሆኑ ቲኔጅ የሆኑ ወጣት የሆኑ አዳጊ ሙዚቀኞች ይህን እንደ መልካም ነገር እየኮረጁት በተለያዩ ቪዲዮዎች ላይ ይህን ነገር ለመተግበር ሲጥሩ እና ደግሞ በትክክልም ኮፒ ሲያደርጉት እንመለከታለን። እና እንግዲህ እኔ እንደ ሙዚቀኛ እንደ አገልጋይም ስመለከተው ይሄ በጣም ትክክል የሆነ ነገር እንደሆነ አላስብም። ለሌሎች ሰዎችም እንዲህ አይነት ነገር ማስተማር አለብን ብዬ አላስብም። ይሄ ነገር ምንድን ነው? ይሄ እንቅስቃሴ ምን አይነት ነው? ይሄስ ነገር ምንድን ነው የሚለውን ሀሳብ ነው ዛሬ ላሳያችሁ የምፈልገው። በአንዳንድ ሙዚቀኞች ላይ በጣም ኢሞሽናል የሆነ ሰዎች እንዲስተርቡ የሚያደርግ ሰዎች ከአምልኮ ከሚደረገው መንፈሳዊ እንቅስቃሴ ላይ አይናቸውን አንስተው ሙዚቀኛው ላይ ትኩረት እንዲያደርጉ አምልኮውን የሚሸፍን ዝማሬውን የሚሸፍን እና ደግሞ ስሜታዊነትም ያየለበት የሚመስል ደስ የማያሰኝ እንቅስቃሴ በሙዚቀኞች ላይ አንዳንድ ጊዜ እንመለከታለን። እንደዚህም አይነት ባህሪ ያላቸው ሙዚቀኞችን በቤተክርስቲያን መድረክ ላይ እናያለን። ፐርሰናሊ እኔ ይሄንን ነገር ልክ ነው ብዬ አላምንም። ምክንያቱም መንፈሳዊ ነገር ቁጥብነት ያለበት ነው። የሰዎችን አእምሮ የሚጠብቅ ነው። እንደ ሙዚቀኛ ብቻ ሳይሆን በየትኛውም አገልግሎት ውስጥ ያለን ሰዎች የምናደርገው ነገር ኃላፊነትም ጭምር እንደሆነ በጣም ልናስብ ይገባል። እኛ የምናደርጋቸውን እያንዳንዱን ነገሮች ብዙ ሰዎች እንደሚመለከቱን ከኛ ታናናሽ የሆኑ እኛን መምሰል የሚፈልጉ እኛ በምናገለግለው አገልግሎት ውስጥ ማገልገል የሚፈልጉ ሰዎች ኮፒ ሊያደርጉት እንደሚችሉ
ኃላፊነትም ጭምር ይዘን እንደምንቆም ይህንን በጣም ልናስብ ይገባል እና ደግሞ አገልግሎታችን ሁልጊዜም ቁጥብነት ያለበት፣ ልከኝነት ያለበት፣ ስጋዊነት፣ ስሜታዊነት በጣም ያየለበት ላይሆን እንደሚገባ በጣም ይህንን ነገር ትኩረት ሰጥተን ልናስበው ልንተገብረውም የሚገባ ነገር ነው ብዬ አምናለሁ። በመድረኮች ላይ የምናደርጋቸው እያንዳንዱ እንቅስቃሴዎች ጥቅማቸው ምንድን ነው ብለን ራሳችንን ልንጠይቅ ይገባል። ይህ የምናደርገው ነገር በእውነት ትክክል ነው ወይ? በእውነት ለምን ይጠቅማል? ለማንስ ይጠቅማል? መደረግስ አለበት ወይ? በመደረጉ ምንድን ነው የሚገኘው ነገር የሚሉትን ነገሮች በጣም ኃላፊነት ተሰምቶን እነዚህ ነገሮች በጣም ልናስባቸው ይገባል። አብዛኞቹ ነገሮች በመድረክ በቪዲዮ የምናያቸው ነገሮች ጥቅማቸው ብዙ የሚታይ ነገር አይደለም። ይልቁንስ ሰዎች እንዳይዘምሩ የሰዎችን ሀሳብ የሚበታትን የሰዎች ትኩረት ከመንፈሳዊው ነገርና ከዝማሬው ከአምልኮ ላይ በመነሳት ሙዚቀኛው ወይም ዘማሪው የሚያደርጋቸው እንቅስቃሴዎች ላይ በመሆን ሰዎች በስሜታዊነት አብረውን ከኛ ጋር ስሜታዊ የሆኑ እንቅስቃሴዎችን እንዲያደርጉ ያስገድዳቸው ይሆናል እንጂ ለመንፈሳዊ ነገር የሚያመጡት ፋይዳ ይሄን ያህል ነው ብዬ ፐርሰናሊ አላምንም። በተለይ ደግሞ በሙዚቀኛነት አገልግሎት ውስጥ ለማገልገል ለሚፈልጉ ታናናሽ ለሆኑ፣ ብላቴና ለሆኑ፣ ቲኔጀር ለሆኑ፣ አዲስ ሙዚቀኛ ለሆኑ ሰዎች የምናስተምረው ነገር በጣም መጥፎ ነገር ነው ብዬ አስባለሁ። ምክንያቱም ይህንን ነገር እነሱ ሲያዩ ትክክል እንደሆነ የሙዚቀኛነት ባህሪ እንደዚህ እንደሆነ ሰዎች ሊቀበሏቸው የሚችሉት እንደዚህ ሲያደርጉ እንደሆነ የተሳሳተን ነገር ውስጣቸው ይከትባቸዋል ማለት ነው። ያ ደግሞ አገልግሎታቸው ትክክል እንዳይሆን፣ ንጹህ እንዳይሆን፣ የአገልግሎታቸውም ዓላማ የተሳሳተ እንዲሆንና ደግሞ የአገልግሎት መንገድ ይሄ ነው፣ የአገልግሎት ሜትሩ ይሄ ነው፣ የአገልግሎት ልኩ ይሄ ነው የሚል የተሳሳተ ነገር በእነሱ ውስጥ እናስቀምጣልና ኃላፊነትም ሊሰማን ይገባል ብዬ አስባለሁ። ይሄ ነገር ጥቅሙ አይታየኝም፣ መደረግ አለበትም ብዬ አላስብም። ምክንያቱም ለእኛ እንኳን በቪዲዮ ተቀርጾ ስናየው እንኳን የሚረብሽ ነገር ነው። ምናልባት በእንደዚህ አይነት እንቅስቃሴ ውስጥ ያላችሁ ሙዚቀኞች ምናልባት ቆም ብላችሁ ያደረጋችኋቸውን በመድረክ ላይ ያደረጋችኋቸውን እያንዳንዱ እንቅስቃሴዎች በቪዲዮ ተቀርጸው ቁጭ ብላችሁ ብታዩዋቸው፣ በሰዎች መካከል ብታዩዋቸው ምናልባት እናንተንም ሊረብሿችሁ እንደሚችሉ አስባለሁ። ስለዚህ ሌላውን ህዝብ ደግሞ የምናገለግለውን ህዝብ ደግሞ ምን ያህል ሊረብሹት እንደሚችሉ በጌታም ያልሆነ ሰው በጉባኤያችን መካከል ሲገኝ ይህን ነገር ሲመለከት ምን ሊያስብ እንደሚችል እነዚህ ነገሮች ሁሉ ከግምት ውስጥ ልናስገባና ኃላፊነት ሊሰማን ይገባል። ሁሉን ነገር በልከኝነት ልናደርግ፣ ቁጥብ ሆነን ልናደርግ፣ ኃላፊነት ተሰምቶን ልናደርግ፣ ይሄ የማደርገውን ነገር እግዚአብሔር በእርግጥ ደስ ይሰኝበታል ወይ፣ እግዚአብሔር በዚህ በማደርገው ነገር በእርግጥ ይከብራል ወይ ብለን ራሳችንን ልንጠይቅ እና ደግሞ እንደተናገርኩትም ስለ ምሳሌነት ስለሚከተሉን ትውልዶች ስለሚከተሉን ወንዶችና ሴቶች ልጆችም በጣም ዋጋ ሰጥተን ይህንን ነገር ልናየው ይገባል ብዬ አስባለሁ። ዛሬ እንግዲህ በዚህ ቪዲዮ ያነሳሁት ሀሳብ እንዲህ ቢደረግ ጥሩ ነው፣ እንደዚህ ቢሆን መልካም ነው የሚል ሀሳብ እንጂ ትዕዛዝ ያዘለ እንደዚህ መሆን አለበት የሚል ሀሳብ አለንም። እንደ ወንድማዊነት በዚህ አገልግሎት ውስጥ እንዳገለገለ በዚህ አገልግሎት ውስጥ እንዳለፈ ሰው የሚታየኝን ያየሁትን መልካም አይደለም ብዬ ያሰብኩትን ነገር ላካፍላችሁ ሞክሬያለሁ። አዳዲስ ሙዚቀኞች ወደዚህ አገልግሎት በሙዚቀኝነት ለማገልገል በቤተክርስቲያን ውስጥ እየለፋችሁ እየተማራችሁ እየጣራችሁ ራሳችሁን እያሳደጋችሁ ያላችሁ ሰዎች እንግዲህ ልኩ ይሄ አይደለም። ልኩ በጣም ጭምትነት ያለበት፣ ልከኝነት ያለበት፣ እግዚአብሔርን የሚያከብር መንፈሳዊ አገልግሎት ውስጥ እንደምትገቡ በማሰብ የምታደርጉትን ነገር በሙሉ እግዚአብሔርን እንደሚያከብር፣ እግዚአብሔርን ደስ እንደሚያሰኝ ሁልጊዜ እርግጠኛ በመሆን እግዚአብሔርን በመፍራትና ደግሞ የምናገለግለውን ሕዝብ ደግሞ በማክበር ይህን ልናደርግ ይገባል። ስለዚህ በሙዚቀኝነት እግዚአብሔርን ብታገለግሉ እግዚአብሔር በመድረክ ላይ ቆማችሁ እግዚአብሔርን ልታገለግሉ ትልቅ ኃላፊነት እየሰጣችሁ ነውና ይህንን በታማኝነት ለመወጣት በጣም አደራ ልላችሁ እፈልጋለሁኝ። እንግዲህ ከዚህ ሀሳብ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ የሆናችሁና እዚህ መጨረሻ ድረስ ይህንን ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ይጠቅማችኋል ብዬ ስለማምን ሰብስክራይብ አድርጉ፣ ላይክም አድርጉ። ያላችሁን ማንኛውም ሀሳብና አስተያየት በኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። በዝማሬ አገልግሎት ዙሪያ ማንኛውንም ትምህርትና ስልጠና ለምትፈልጉ ኳይሮች፣ ወርሺፕ ቲሞች የሆናችሁ ሰዎች በቤተክርስቲያናችሁ መጥቼ ማሰልጠን ስለምችል ስክሪኑ ላይ በምትመለከቱት ስልክ ቁጥር እየደወላችሁ ማሰልጠን እችላለሁ ማለት ነው። አብራችሁኝ ስለቆያችሁ በጣም እጅግ አድርጌ አመሰግናችኋለሁ። መልካም ጊዜ